ሲቀጥል ስለ ያሬድም ስለኔም አንቺ ምንም ያገባሽ ነገር የለም። እሱን አንቺ አትነግሪኝም እኔ አውቃለሁ። አሁን አንቺ የምታረጊው ነገር ብቻ ልንገርሽ ከህይወታችን ውልቅ ብለሽ ውጪ ለምን የታውቂኛለሽ? ስነ ስርዓት ይኑርሽ። አይደለም ያሬድ እኔ ጥፍጥፍ ነው ማደርግሽ። እሺ እንዴ ቆይ ይኸውልህ ማንንም መጠፈጥፊው ስለፈጠራችሁ ማንንም መጠፈጥፊው ቆይ ተረጋጉ እንዴ በስነ ስርዓት ያናገርኩሽ እኮ ለሱ ክብር ስላለኝ ነው። ስለመጣሽ በጣም ደስ ብሎኛል። እንኳን በሰላም መጣሽ። ማውራት አለብን። አዳምጪኝ ሄለን መጀመሪያ እናት ርቀትሽን ጠብቀሽ ታወሪው። ይቅርታ እንዴ ሄለን በእናትሽ ሂጂ በቃ። እኔ ከዚህ በላይ ምንም አይነት ነገር መሸከም አልችልም። አንተ ግን የምትወደውን ስትከተል የሚወድህ እንዳታጣ እባክህ እባክህ። ሄለን አንቺ ስለፈጠረሽ ረፊ በቃ ረፊ ተባልሽ አይደል? አንተ ለምን ታሰድበኝ? ዞር በይ ከዚህ ይወሻልሽ። ስትነካህም ስታቅፍህም ዝም እያልካት አይደለ? ይኸውልሽ ሄለን ጠበቀች ነው። እሺ ሄለን እሺ ሰላም እንዴት ናችሁ? እንደሱ እንደሚሉት ልበል። እሺ ሰላም እንዴት ናችሁ ቤተሰብ? አታውቁኝም። እኔም እንደዚህ በካሜራ መጥቻ አላቅም። ያው ግን የነሱ ላይፍ ካሜራ ስለሆነ እኔም ካሜራ ይዤ መጥቻለሁ። አላቃትም አክቹሊ ስሟ ማን ነው? ኤደን ነቻ። እሷ ነው ፈልጌ የመጣሁት። እስኪ ማናገራት በጣም ትልቅ ጉዳይ አለኝ። ማናገር ፈልጋለሁ። በጣም ከሷ ጋር ማውራት ፈልጋለሁ። ከሩቅ ቦታ ነው የመጣሁት። አሁንም በዓል ስለሆነ በበዓል ምክንያት ነው። አክቹሊ ብዙ ነገር እንትቼ ነው ይሄን ነገር ፊክስ ለማድረግ የመጣሁት። ሩቅ ሀገር ነበር የምኖረው፣ ዱባይ ነበርኩኝ እና እስኪ እንዴት እንደሚሆን አብረን እናያለን። እና እኔ ሲጀመር የካሜራ ሰውም አይደለሁም። ያው እነሱ ካሜራ ጋር ስለሆነ ለዛ ነው ካሜራ ይዤ የመጣሁት። እና ካሜራማን በጣም ቴንኪው። ሲጀመር የምታውቀው እሷ ያሬድ እንደሚመጣ ነው። በጣም አመሰግናለሁ። እና እየመጣች ይመስለኛል። እስኪ እንጠብቃትና አብረን እናያለን የሚፈጠረውን። ይቻ አይደለችማ። ሰላም ሰላም፣ እንዴት ናችሁ? ሰላም ኤደን ነሽ? ነኝ። እንዴት ነሽ? ደህና ነኝ። ታምሪያለሽ። አንቺን ግን እንደዚህ አልጠበቅኩም ነበር። ማለት ደህና ናችሁ? ያሬድ የለም እንዴ? እኔ ነኝ የፈለኩሽ። ይቅርታ እንትን ያልኩብሻ። አይ ማለት ነርቨስ ሆንኩኝ። እንደዚህ አይነት ሰው አልጠበቅኩም ነበር። ምን አይነት ሰው ነኝ? አንቺን ነው የወደደሽ? በጣም ነው የሚገርመው። ማለት ጭራሽ ደግሞ እኮ በቪዲዮ ትሻያለሽ። ይሄን አባት ነው እየተፈጠረ ነው። አይ እኔ ማውራት ፈልጌ ነው ካንቺ ጋር። አንቺ ሸስጠራሽ? ያሬድ የለም? በጣም ይቅርታ እንደዚህ ስላደረኩ። እንደዚህ አይነት እንትን የለኝም፣ ግን ማውራት አለብን እኮ። እሺ ያሬድ የለም? የለም። እሺ ስለምን ጉዳይ ነው? ለምንድን ነው በሰው ህይወት እንደዚህ የምትጫወቺው? ማለት ነው ልመክርሽ አይደለም። መጀመሪያ ማንነት ስንት ነገርኝ። እኔ ብዙ እንትን ማለት አልፈልግምና አስተያየትሽም አነጋገርሽም ደስ አላለኝም። ነገርኝ ደስ ይለኛል። መጀመሪያ የኔ አነጋገር ደስ ካላለሽ አንቺ የምታረጊያቸው ነገሮች ማለት ኤክስፕሌን ማድረግ ራሱ ይከብደኛል። እሺ ማን ልበል? እኔ ነገርኝ ማን እንደሆነች ወይ ደግሞ አስረጅኛል። ስሜን ሄለን እኮ። ሄለን እሺ ምን ልታዘዝ? ማንሽ? ምንድነሽ? ስለኔ መጥተሽ? እኔ የያሬድ ጓደኛ ነኝ እና እሱን ፈልጌ ነው ከዱባይ ድረስ የመጣሁት። ነው እንዴ? ምን የምታውቂው ነገር አለ? አይ ምንም ታስታውቂያለሽ። ከዛ እንደመጣሽ ምን ለማለት ፈልገሽ ነው? እንዴ ጭራሽ ማለት ሁሉ ነገር ይቅር ምናምን ጭራሽ ስነ ምግባርም የለሽም። ሰው እንዴት ማናገር እንዳለብሽ አታውቂም። ካሜራ ይዘሽ ነው የቆምሽው። ከካሜራ ፊት እንደዚህ እንድታናግርኝ አልፈልግም። በጣም ክብር ያለኝ ልጅ ነኝ። የማይሆን ነገር እንዳረግም አትገፋፊኝ። ለምን እንደጠራሽ ንገሪና ሊዲያ ያሬድ ከሌለ ሲጀመር ያሬድን ፈልጌ ነው የመጣሁት። ገብቶኛል። ግን እኔ ደግሞ ማወቅ የምፈልገው ነገር ለምን በሰው ህይወት ይሄን ያክል እንደምትጫወቺ ነው። እኮ ላንቺ ማስረዳት አይጠበቅብኝም። ይጠበቅብሻል። ምክንያቱም ማን ስለሆንሽ እንደዚህ የሆነ ያለው እኔ ስለሱ አንደኛ ነገር ይመለከተኛል እና እንደዚህ የሆነ ያለው ባንቺ ምክንያት ነው። ልጁ ራሱን ማጣት የለበትም። የራሱን ህይወት መኖር አለበት። አንቺ የማትፈልጊው ሰው ውስጥ እንደዚህ ህይወት ውስጥ ገብተሽ ይሄን ነገር ሁሉ እንዲፈጠር ማድረግ የለብሽም። አንደኛ ለሱ እንደዚህ የምትቆረቆሪ ከሆነ መናገር ካለብሽ ለሱ እንጂ ለኔ አይደለም ትነግሪ። ከህይወቱ እንድትወጪ ማድረግ አለብኛ። ከህይወቱ እንዲወጣ ማድረግ እሱ ያለበትን ሲቹዌሽን ታውቂያለሽ። እንዴት ነው እንደዛ ማድረግ የምችለው? እኮ እንደተታየው ነው። ረጋ በይ። ይልሽ በስነ ስርዓት ነው እያናገርኩሽ ያለው ሲጀመር።
እሺ ያረዳከሽል በእንጂ ማለት እኔ እንጃ እንደዚህ አይነት አንቺ ራስሽ ማን ነበርሽ? መቼ ነው የመጣሽው ወደ ህይወቱ? ማለት አልገባኝም ከየት እንደመጣሽ ራሱ። እሺ እና አሁን እስኪ ማወቅ የምፈልገው ነገር ማለት ነው አሁን እንድትታየው ብቻ ነው የምፈልገው። እኔ አለው እኔ ከዚህ በኋላ ያሉትን ነገሮች ራሴ ፊክስ ማድረግ ይችላል። ማድረግ ነገር አንቺ አትነግሪኝም ምን ይሄን እንዴ? አንቺማ እየተጫወትሽበት እኮ ነው ማለት ማንንም የለውም ብለሽ ይሄው ህይወቱም ምን አይነት ነገር ውስጥ እንደከተ ለለት ያልሽኝ ነው። አዎ ማንሽ አንቺ? እኔ ቦታዬን አውቃለሁ እኮ ያሬድ ቢመርጥ አይሻልም? ኧረ እባክሽ እንዴ! በህይወቱ እየቀለድሽ ጭራሽ እንዲመርጥ ትፈልጊያለሽ? በቃ አንቺ ትታይዋለሽ፣ እኔ ነገሮችን በማስተካከልበት ነው። ሰጥሽ ንገሪኝ። ለምን ደወልሽልኝ? እኔ አይደለሁም የደወልኩልሽ። ሲጀመር አስጠርቼሽ ነው እኔ አላቀሽም ሲጀመር እኮ። እሺ ለምን እንድትታየው ልነግርሽ። በቃ ከህይወቱ ውጪ እኔ አለሁ እኮ። አንቺ ካለሽ ይሄው መንገዱ የምትፈልጊውን አድርጊ። አዎ ግን ማድረግ ያለብሽን ነገር ልንገርሽ። አሁንም የፈለኩት ልነግርሽ ነው። ከዚህ በኋላ እንድታገኙ አንድ አዳምጪኝ። በስነ ስርዓት ላወራሽ እየሞከርኩ ነው። ካሜራ አለ። የምታወሪው ነገር ተጠንቀቂ። ሲቀጥል ስለ ያሬድም ስለኔም አንቺ ምንም ያገባሽ ነገር የለም። እሱን አንቺ አትነግሪኝም፣ እኔ አውቃለሁ። አሁን አንቺ የምታረጊው ነገር ብቻ ልንገርሽ። ከህይወታችን ውልቅ ብለሽ ውጪ። ለምን ከማን ነው የምወጣው? ምንም እኮ እየጠቀምሽ አይደለም የኔ እናት እኮ። የሚጠቅመውንና የሚጎዳውን የሚያውቅ ልጅ ነው፣ ትልቅ ልጅ ነው። አንቺ አይደለሽ። እንደዛ ቢሆን እንደዚህ አይነት ነገር ውስጥ እስካሁን አይገባም ነበር። ሲቀጥል ምን አይነት እንትን እያሳለፈ እንደሆነ ማየታችን ነው። አንቺ መፈቀር ምናምን ማለት ለዚህ ነገር አልፈሻል ብዬ አስባለሁ። ምንም አያረግልሽም ከዚህ በኋላ እንደዚህ አይነት ድራማ። ሰው የራሱን ህይወት መኖር አለበት። ስለዚህ ባክሽ በቃ አትደውይለት፣ አታግኚው። ምንም አይነት ነገር አልፈልግም። እኔ አንቺ ነሽ በህይወት እየተጫወትሽ ያለው። እኔ ጨዋታ አይደለም ቁም ነገር ነው ያስኩት እኮ። ቁም ነገር ማለት ምንድነው? ብዙ ነገርን ትቼ ነው ለሱ ብዬ የመጣሁት። በቃ ማለት ብዙ ነገር ትችልስ ነው የመጣው ማለት እኔ ምን እንዳሳልፍኩ ማውቀው በቃ ምንድነው? ስለዚህ አሁን ላይፌን ከሱ ጋር ብቻ ነው ማሰብ የምፈልገው። ስለዚህ ትታያለሽ በቃ አስፈልግም አይደል? እስካሁን እንደዛ ባይሆን ኖሮ እና ያክል ነገር አያሳልፍም ነበር። ስለዚህ አሁን ትታያለሽ፣ እሱ የራሱን ህይወት ይኖራል። ማን ይላክሽ? ምንም ማን ይላክሽ? ነገር ዝም ብለሽ እኔ እዚህ ሰልችቶኛል። እሺ ብዙ ነገር ድራማ ትስሪብኝ ነው የምታወሪው ነገር ግን ታውቂያለሽ። ታይስ ትባይ የኔ ፍቅር ለምን ታንሽ እንዴ? ሄለን እንዴት ነሽ? ሰርፕራይዝ። መቼ መጣሽ? ሰርፕራይዝ ላደርግ ነው። እንዴት ተገናኛችሁ? አላውቅም። ደህና ነሽ? እሺ የያሬድ ጓደኛ ነኝ አለችኝ። አዎ። እና ሄል ደህና ነሽ? እንዴት ነህ? ሰላም? ደህና ነኝ። ቀድሜ ሁሉ ሰላም? መቼ መጣሽ ሀገር? ምንድነው? አይ እንዴት ነገር ጓደኛዬ ነች። አይ ነው ጓደኛህ ነች። የኔ ፍቅር ነች። በጣም ወዳት፣ በጣም ማከብራት፣ ብዙ ነገሬን ያጣውባት። አዎ እሷ ስል በጣም ብዙ ነገር ሆኛለሁ ነው። አልነገርኩትም ስለኔ። በዚህ አጋጣሚ አይ እሷ ግን እንደዚህ እንደሆንክላት በደንብ ታውቃለች። አዎ በደንብ ታውቃለች የኔ ፍቅር። እና ለምንድን ነው እንደዚህ እስክትናት በይነት ድራማ ትስሪ? ለማንኛውም ታስጠነቀቀኝ ነው የመጣችው ማለት ከአንተ ህይወት እንደወጣ ታስጠነቀቀኝ ነው የመጣችው። እኔ በጣም እያዘንኩ ነው ላንተ። ለምንድን ነው እንደዚህ የምታረገው? ሄለን ይሄ የኔ ህይወት ነው። አይ ኖ አውቃለሁ። ይሄ የራሴ ህይወት ነው። መምጣትሽንም ራሱ አላውቅም። ሀገር ውስጥ እንደመጣሽም አላውቅም። ውጪ እንደነበርሽ አውቃለሁ። ኤልክ ተረዳኝ። እኔ እንትን ልልህ አልፈልግም። አንዴ ማንች ሄለን ትባላለች። ለሷ ማስረዳት አይጠበቅብህም። ቆይ ሄለን አንዴ ይቅርታ፣ አንተ ከማን ጋር መሆን እንዳለብህ አንተ የሚጠቅምህን ሰው ህይወትህ ትክክለኛ ወይ ምናምን ማወቅ አትችልም? ሄለን አዳምጪኝ እሺ። አንዴ ቆይ መጀመሪያ ላውራት እሷን። ይኸውልሽ በጣም ብዙ ነገር 3 አመት ጻነው እንደ ይመስልሽ አይመስለኝም። ለዛ እኮ ነው ካንቺ ጋር መሆን የለበትም እያልኩ ያለሁት። አዳምጡኝ። አንተ ነህ ጠርታት ነው እያሰደድከኝ። ለማንኛውም አንተ የሚሆንህን ማለት እንደዚህ አይነት ባለጌ ሴት ጓደኛ ትሆናለች አልጠብቅም። ስነ ስርዓት ይኖርሽ የኔ እናት፣ ስነ ስርዓት። ቆይ እንዴ በጣም ጨዋ ነሽ። ቆይ አዳምጡኝ። አሁን ይኸውላችሁ ተረጋጉና ያለው ነገር ነው ላስረዳሽ። ሄለን የብዙ ጊዜ ጓደኛዬ ነበር። እንደዚህ የምታናግር እንደዚህ አይነት ሪስፔክት ያላት ልጅ ነው ሲጀመር ወዳታለሁ የምትል ሰው እንኳን በስነ ስርዓት እንዴት ማናገርባት እንዳለብሽ እንኳን አታውቂም። እና ማንነቴ ወዶኛል። አንቺ ግን አትወጂም አይደል? ሄለን አዳምጪኝ። ይኸውልሽ የምወዳት የማፈቅራት ሴት ነችና የፈለገው ነገር ቢሆን ቤተሰቦቼን የሚተውኩባት ሴት ነችና በመጀመሪያ ደረጃ ክብር ይኑርሽ።
ጓደኛዬ ነሽ፣ በጣም ማከብርሽ ጓደኛዬ ነሽ፣ ታውቂያለሽ። ያንን መስመር ግን ማለፍ የለብሽም ከፍቅረኛ። እሺ ማንም መጥቶ እንዲናገረኝ አልፈልግም። ታውቃለህ፣ ማንም ሰው እንዲናገር እንደዛ ከሆነ አንቺ ራስሽ ማለት ነው ከህይወቱ መውጣት ነው ያለብሽ። ስነ ስርዓት ይኖርሽ፣ ስነ ስርዓት ይኖርሽ። ሲጀመር እንዴት ማናገር እንዳለብሽ አታውቂም። እኔ የታውቂኛለሽ። ስነ ስርዓት ይኖርሽ። አይደለም ያሬድ እኔ ጥፍጥፍ ነው ማደርግሽ። እሺ እንዴ ቆይ ይኸውልህ፣ ማንን መጠፈጥፊው? ስለፈጠራችሁ ማንን መጠፈጥፊው? ቆይ ተረጋጉ። እንዴ በስነ ስርዓት ያናገርኩሽ እኮ ለሱ ክብር ስላለኝ ነው። እሺ እባክህ ይኸውላችሁ፣ እኔ እናንተ ፊት ምንም አይነት ነገር እንዲፈጠር አልፈልግም። ቆይ ተረጋጉና ሄለን፣ ይኸውልሽ እሷ ጋር ያለኝን ነገር ገና አሁን በስነ ስርዓት እያስተካከልኩ ያለሁትና እባክሽ በተሻለሽ መጠን እኔ እሷ ጋር ያለውን ነገር ላውራት። ስለመጣሽ በጣም ደስ ብሎኛል። እንኳን በሰላም መጣሽ። አዳምጪኝ ሄለን፣ መጀመሪያ እናት ርቀትሽን ጠብቀሽ ታወሪው። ይቅርታ እንዴ ሲጀመር ለምንድን ነው የምትነኪው? ትፈልጊው ነበር እንዴ? ማለት የሆነ ሰው እስኪመጣ ድረስ ነው ተጠብቄ ነበር። አዳምጡኝ ስለፈጠራችሁ። ቆይ ይመለከተኛል እያልኩሽ እኮ ነው። ነገር ላውራሽ ሄለን። ለምንድን ነው የምትነኪው? ሲጀመር እንደ አጠገብሽ እንኳን እንዲደርስ እኮ አትፈልጊም ነበር አይደል እንዴ? እሺ ሰው ተታያለሽ። ምን አልሽ? አብሮሽ እንዲሆን ትፈልጊ ነበር? አትፈልጊም አይደል? አንዴ መተው አለብሽ። ታያለሽ። እሺ ያሬድ፣ ቆይ እስኪ አንዴ ዝም በለኝ። አንዴ ታውራ እኮ እሺ ታውራ። እኔ እና እሱ ካወራን በኋላ ሲጀመር አንቺ ቦታሽን የምታውቂ ይሆናል። ስላልተገናኘ ነው። ስለዚህ ታውራ፣ ምን እንደፈለገሽ ትንገረኝ። ነግሬሻለሁ እኮ ቆየን አይደል እንዴ ማውራት ከጀመር ሲጀመር ማለት ነው። ከመጀመሪያ ጀምሮ ነው እንደዚህ መያያዝ የምትጀምሩት። እኔ ግራ አጋባችሁኝ እኮ። ቆይ አይደለም ይልሽ የኔ እህት ትሰሚኛለሽ? እኔ አላቀሽም፣ አታውቂኝም። ሲቀጥል አሁን ከእሱ ጋር ካወራው በኋላ ምን አይነት ቦታ እንዳለሽ ራሱ የምታይ ይሆናል። ስለዚህ ትታያለሽ እኮ። እሺ ምንድነው ለምን ስለካው የሚደብርሽ? ቆይ እስኪ ያሬድ ከታ ምክንያቱም ምን ዛሬ እኔ ስለመጣሁ ነው አዲስ ነገር የተፈጠረው አይደለም። እንዲነካሽ አጠገብሽ እንዲደርስ ራሱ ማትፈልጊ ልጅ ነሽ። ማንቺ ምክንያት ስንት ነገር ነው የሆነው። ዛሬ የሚፈልገው ሰው ስለመጣ ነው። ምን ሆነሻል? እሷ አንተ ፍቅር ውስጥ ስለሆንክ ማለት ነው የሷም ትክክለኛ ማንነት እየታየህ አይደለም። በቃ እኔ ስለሷ እኔ ላውራ። በቃ በጣም ብዙ ነገሮችን እናሳልፍባታለሁ። ምንም ነገር ቢፈጠር አሁን ከሷ ጋር መለየት አልፈልግም እና ይኸውልሽ እሱ ትክክል አይደለም። አንቺንም ገና እንኳን አሁን እያየሁ ነው እና አንተ ፍቅር ውስጥ ስለሆንክ እየታየህ አይደለም ትክክለኛ ማንነቷ ምን አይነት እስስት እንደሆነች በቃ አልገባህም። እኔ ፊት እንደዚህ ነገር ስለሷ ልታወሪ አልፈልግም እና ይኸውልሽ ስነ ስርዓት ይኑርሽ። ስለማታውቂው ሰው እንደዚህ ድፍረት ኖረሽ ስለኔ አትነግሪኝ። አንቺንም አያየሁሽ ነው እኮ ነው አይደለም። እኔ ምን ስታረጊው እንደነበረ ሁሉም ያውቃል። ምን ያላረግሽው ነገር አለ እንዴ? ምን አደረኩ? አዳምጡኝ እስኪ። ቆይ ሄለን ምን አደረኩት? ትንገረኝ። ምን አደረኩ? እኔ ላንቺ ኤክስፕሌን ማድረግ አይጠብቅም። እንድትታየው ብቻ ነው የምፈልገው። አንተ ደግሞ ማለት ነው ከዚህ በኋላ ማለት ለህይወትህ ማለት ነው የሚያስፈልገውን ሰው ትመርጣለህ። እኔ አላውቅም። እኔ ቃል ራሱ የለኝም። ምን አናይተህ ምንም አይነት እንትን ነገር የሌላት ስነ ስርዓት እንኳን የሌላት ሰው እንዴት መናገር እንዳለባት እንኳን የማታልቅ ልጅ ነች። አንደኛ ነገር እንደዚህ አይነት ነገር እንድትናገር አልፈልግም። ያናትሽን ከመልሽ ተዛካይ ተሰወርሽ የምሬ ነው። አስቀይምሻለሁ። ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? ተረጋጉና አንተ ምን እናጣል እንዴ? እኔ የታውቂኛለሽ? አንተ ራስህ የታውቂኛለሽ? እባካችሁ ስለፈጠራችሁ በቃ ሄለን በቃ አሁን ሂጂ፣ በእናትሽ ሂጂ። በቃ እኔ ከሷ ጋር ማውራት ያለብኝ ኤደን አንቺ ስለፈጠረሽ ረፊ በቃ ረፊ ተባልሽ አይደል? አንተ ነው የምታሰድበኝ። ዘርቤ ከዚህ ይወሻልሽ። ጭራሽ እኔ ነው ይወሻል። የታውቂኛለሽ? የሰው ልክ አታውቂም። አንቺ ማን እንደሆንኩ አታውቂም። አስቀይምሻለሁ። ምን እንደሆንኩ አታውቂም። አስቀይምሻለሁ። ምን እንደሆንኩ አታውቂም። ስንት መስዋዕትነት ምትካት ኮሎ ላካች ያለዘው በእጄ ነው የምጠፋው። እየሰማኝ ነው። አንተ ራስህ አስቀይማለሁ። እሺ ቆይ አንተ ራስህ አስቀይማለሁ ያሬድ። እሺ ትሄዳለች። በቃ እሺ ሄለን እባክሽ በቃ ሂጂ፣ በእናትሽ ሂጂ። ትደውልልኛለህ? እሺ አገኝሻለሁ። በቃ እሺ አገኝሻለሁ። ሂጂ። እሺ ትደውልልኛለህ? መቼም ዛሬ ልጠብቅህ። ፕሊስ ማውራት አለብን። እሺ አወራሻለሁ። በቃ ሄለን ሂጂ። በቃ ምንድን ነው የሚያወራሽ? ጤነኛ አይደለሽም እንዴ? ስነ ስርዓት የለሽም ያሬድ። ለምንድን ነው የምትገፋኝ? በቃ እኔ እንድትጣላ አልፈልግም። በእኔ ምክንያት እንዴ ሆናችኋል? እኔ የምትገፋኝ ለምንድን ነው? አንተ እኮ ቁጭ እንድትይ ነው። እኔማ ልክ ስላልሆንሽ ነው። ሄለን እባክሽ ስለፈጠረሽ ሂጂ። በቃ ስትነካኝም ስትሰርብኝም ዝም እያልካት ነው። ማን ታቂም ሲጀምር ሄለን ጓደኛዬ ነበረች። በቃ እሺ ጓደኛዬ ነበረች። ዱባይ ሀገር የምትኖር ጓደኛዬ ነች። በነገራችን ላይ ኖርማል ጓደኛዬ ነች። ሌላ ነገር ምንም አይነት ነገር አልነበረ። ሲጀመር ምን አገባሽ? ደስ ሊልሽ ነው የሚገባ። አትወጂም አይደለ? አትወጂም አይደል? ስለዚህ ቢኖረው ደስ ሊልሽ ነው የሚገባ። አትፈልጊም ሄለን በእናትሽ ሂጂ። በቃ በእናትሽ ሂጂ። በቃ ሄለን በእናትሽ ሂጂ። በቃ እኔ ከዚህ በላይ ምንም አይነት ነገር መሸከም አልችልም። አንተ ግን የምትወደውን ስትከተል የሚወድህ እንዳታጣ እባክህ። ሄለን በእናትሽ ሂጂ። ከዚህ በላይ ሌላ የምትናገሩ ነገር የለም። አንቺ አልፈልግም ስትይ ነበር አይደል? በቃ ወደ የምትፈልጊው ሂጂ።
አንቺ አይልሽ እኔ የምፈልገውን አንቺ አትነግሪኝም። ያሬድ ደግሞ እቺ ልጅ ማለት ነው አንድ አዳምጪ። በዚህ ልክ አጋባችሁኝ ስለፈጠራችሁ በቃ አትጪበት። ሴትዮ ስነ ስርዓት ይደረሽ ማለት ስነ ስርዓት። እሺ ቆይ በቃ እኔ ግራ እያጋባችሁኝ ነው። ተረጋግታችሁ አውሩ እስኪ እንዴ። እሺ አንድ አዳምጪ። አትፈልጊም አይደል? አሁን እኮ እንድትታየው እድል ሰጠውሽ። አልፈልግም ስትይ ነበር ስትጎጂ ነበር አይደል? ስለዚህ ታዩ በቃ እኔ ግራ እያጋባሁ ነው። በዚህ ልክ የልብ ልብ ኑሯት ልታወራኝ አትችልም። ምንድነው ያላችሁ ግንኙነት? ምንም አይነት ግንኙነት አልነበረንም። በቃ ጓደኛዬ ነበረች፣ ዱባይ ሀገር ነበረ የምትኖረው። ሌላ ምንም አይነት ነገር የለንም። በቃ ታወራኛለች፣ አወራት ነበረ። በቃ እንደ ንጹህ ጓደኛ እናወራ ነበረ። በፊት ምን ልታመጪ ነው? ሄለን ረፊ አሁን ኤልሼድ ይመች ኤደን ለምን አትረጂኝም? እሺ ቆይ እኔን አንቺ ኤደን እሺ ምንም አይነት ነገር የለንም። ለምንድን ነው የማትረጂኝ? ስትነካህም ስታቅፍህም ዝም እያልካት አይደለ? እሺ ኤደን ልጅቷ ስሜታዊ ሆና ነው የመጣችው። ያሬድ እየሰደበችኝ ነው ዝም ያልካት። እሺ እንዴ ላስቀይማት እንደማልፈልግ ታውቂያለሽ። በቃ ምንም አይነት ነገር የለንም። ጓደኛዬ ነች። እኔ ምን እንደሆነች ዛሬ ራሱ አላውቅም። በምን ጉዳይ ነው ይሄው ሂድላት። ኤደን ለምንድን ነው እንደዚህ የምትሆኚው? ያሬድ እየጠበቀች ነው። እሺ ኤደን አንቺ ኤደን አንቺ አትከተይኝ እያልኩሽ ነው። በቃ ዞር በይ። ምን አይነት ሰው ነሽ?